ሰላም እንኳን ወደ ቻናላችን በደህና መጡ። ዛሬ በዓለም አቀፍ መድረክ ከፍተኛ ትኩረት እየሳቡ ያሉ ሶስት ወሳኝ ጉዳዮችን እንቃኛለን። የአሜሪካ ጦር በኢራን ላይ በፈጸመው የአየር ድብደባ የእስራኤልን ወታደራዊ ሰፈር መጠቀሙ ተገልጿል። በሌላ በኩል ኢራን በአሜሪካ ኃይሎች ላይ የሚሳኤል ጥቃት ፈጽማለች የሚለው ዘገባ አዲስ ውጥረት ፈጥሯል። በተጨማሪም ኢራን ከቻይና አዳዲስ የአየር መከላከያዎችን ስርዓቶችን ልትገዛ ነው የሚለው ሪፖርት በቀጠናው የደህንነት ሁኔታ ላይ አዲስ ጥያቄዎችን አስነስቷል። እነዚህ ክስተቶች በቀጠናው ኃይል ሚዛንና በዓለም ፖለቲካ ላይ ምን ማለት ናቸው? በዚህ ዝግጅት የተገኙት መረጃዎችን በገለልተኛና በተደራጀ መልኩ እንዳቀርብላችሁ እንጋብዛችኋለን። ወደ ዜናዎች ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ ላይክ መጫንና የማሳወቂያ ደውሉን ማብራት አይርሱ። የእስራኤል መከላከያ ሚኒስትር እስራኤል ኳትዝ በቅርቡ የአሜሪካ ጦር በኢራን ላይ ለፈጸመው የአየር ድብደባ የእስራኤልን ወታደራዊ ሰፈር መጠቀሙን አስታውቋል። እንደ ሚኒስተሩ ገለጻ የኢራን ባለስልጣናት ይህንን ጉዳይ ቢያውቁም እስካሁን በእስራኤል ላይ ቀጥተኛ የአጸፋ ጥቃት አልፈጸሙም። ኳትዝ ለእስራኤል ቻናል 14 በሰጡት ቃል ኢራን በቀጠናው አገራት ላይ ጥቃት ስትፈጽም እስራኤል ግን ኢላማ አላደረገችም ብለዋል። ሆኖም ይህ ሁኔታ በማንኛውም ጊዜ ሊቀየር እንደሚችል አስጠንቅቀዋል። በተጨማሪም የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ተገናኝተው ስለ ቀጠናው የጸጥታ ሁኔታ እንደሚወያዩ ተገልጿል። የእስራኤል መከላከያ ሚኒስትሩ ኢራንን በእስራኤል ላይ ጥቃት ብትፈጽም አገራቸው በሙሉ ኃይሏ ምላሽ እንደምትሰጥ በግልጽ ቃል አስጠንቅቀዋል። በሌላ ዘገባ የአሜሪካ ማዕከላዊ እዝ ወይም ሴንትኮም ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ድንገተኛ የባላስቲክ ሚሳኤል ጥቃት መፈጸሟን አስታውቋል። እንደ ሴንትኮም መግለጫ ጥቃቱ ማክሰኞ ምሽት የተፈጸመ ሲሆን የተወነጨፉት ሚሳኤሎች በመከላከያ ስርዓቶች ተከልክለው ምንም አይነት ጉዳት እንዳላስከተሉ ተገልጿል። ሆኖም የጥቃቱ ትክክለኛ ቦታ ወይም የተነጣጠሩት ወታደራዊ ሰፈሮች የት እንደነበሩ በይፋ አልተገለጸም። ይህ ክስተት በሁለቱ አገራት መካከል ለጥቂት ቀናት የቀነሰ የነበረውን እንደገና ከፍ እንዲል አድርጎታል። የአካባቢው የጸጥታ ሁኔታ በድጋሚ የዓለም ትኩረትን ማግኘት ጀምሯል። በተለይም የአሜሪካ ጦር በቀጠናው በርካታ ወታደራዊ ሰፈሮች ስላሉት ማንኛውም የሚሳኤል ወይም የድሮን ጥቃት ከፍተኛ የደህንነት ስጋት እንደሚፈጥር ባለሙያዎቹ ይገልጻሉ። ሴንትኮም እንደገለጸው የአሜሪካና የሳውዲ አረቢያ ኃይሎች በጋራ በኢራቅ ውስጥ የሚገኙና በኢራን የሚደገፉ ተብሎ የተጠቀሱ የታጠቁ ቡድኖች መገኛዎችና የጦር መሳሪያዎች ማከማቻዎች ኢላማ አድርገው ድብደባ ፈጽመዋል። የአሜሪካ ጦር ይህንን እርምጃ ባለፉት 72 ሰዓት ውስጥ በተፈጸመው ከ30 በላይ የድሮን ጥቃቶች ላይ የተወሰደ የአጸፋ ምላሽ መሆኑን ገልጿል። በተጨማሪም ሴንትኮም በኢራን የሚደገፉ ቡድኖች ተጨማሪ ጥቃቶችን እንዲያቆሙ ማስጠንቀቂያ ሰጥቷል። በሌላ በኩል በሳውዲ አረቢያ በአገሪቱ ምስራቃዊ ክፍል የሚገኙ ፔትሮሊየም ተቋማት ኢላማ ያደረጉ ሚሳኤሎችን ማክሸፏን አስታውቃለች። የሳውዲ ጦር ቃል አቀባይ እንዳሉት እነዚህ ጥቃቶች በኢራቅ ውስጥ ከሚገኙና ከኢራን ጋር ግንኙነት ካላቸው ቡድኖች የተፈጸሙ ናቸው ብለዋል። የኢራን አቋም እስከ ተዘጋጀበት ጊዜ ድረስ የኢራን መንግስት በአሜሪካ የቀረበውን መግለጫ በተመለከተ ይፋዊ አስተያየት አልሰጠም። ስለዚህ በሁለቱ ወገኖች የሚቀርቡ መረጃዎች በተለያየ መልኩ ሊቀርቡ እንደሚችሉ መገንዘብ አስፈላጊ ነው። በአሜሪካና ኢራን መካከል ያለው ውጥረት እንደገና መጨመሩ በመካከለኛው ምስራቅ ያለውን የጸጥታ ሁኔታ በቅርብ እንዲከታተል አድርጓል። በቀጣይ ቀናት ከሁለቱም ወገኖች የሚወጡ መግለጫዎችና ዲፕሎማሲያዊ እርምጃዎች የሁኔታውን አቅጣጫ ለመረዳት ወሳኝ ይሆናሉ። በሌላ ዘገባ ኢራን ከቻይና 400 የሚደርሱ ትከሻ ላይ ተደርገው የሚተኩሱ የአየር መከላከያ ሚሳኤሎችን ልትገዛ እንደሆነ ተሰምቷል። ኢራን፣ ቻይናና በመካከለኛው ምስራቅ የጸጥታ ሁኔታ ዙሪያ ትኩረት የሳበ አዲስ ዘገባ ሆኗል። ለጉዳዩ ቅርበት አላቸው የተባሉ ምንጮች ለሮይተርስ እንደገለጹት ኢራን በቀጣዮቹ ሳምንታት ውስጥ ከ300 እስከ 400 የሚደርሱ ትከሻ ላይ ተደርገው የሚተኩሱ የአየር መከላከያ ሚሳኤሎችን ከቻይና ልትረከብ ትችላለች ተብሏል። እንደ ሪፖርቱ የግዢው ዋጋ ከ60 እስከ $70 ሚሊዮን የሚገመት ሲሆን ይህም ኢራን በቅርብ ወራት በደረሰባት ወታደራዊ ጉዳት ተከትሎ የአየር መከላከያ አቅሟን ለማጠናከር የምትወስደው እርምጃ ተደርጎ ታይቷል። የተጠቀሱት መሳሪያዎች በአንድ ወታደር ሊሸከሙና በቀላሉ ሊተኮሱ የሚችሉ የአጭር ርቀት የአየር መከላከያ ስርዓቶች ናቸው። ምንጮቹ እንደሚሉት እነዚህ ግዢዎች የቻይና ሰራሽ QW-12 እና FN-16 የተባሉ ስርዓቶች ሊያካትቱ ይችላሉ። በቅርብ ወራት በኢራን ላይ የተፈጸሙ የአየር ድብደባዎች በርካታ ወታደራዊ ተቋማትን፣ የሚሳኤል ፕሮግራሞችን፣ የድሮን ማምረቻዎችን እና የአየር መከላከያ መሰረተ ልማቶች ኢላማ እንዳደረጉ ተዘግቧል።
በዚህ ምክንያት ቴህራን የተበላሸውን የመከላከያ አቅም እንደገና ለመገንባት እየሞከረች መሆኑ ተገልጿል። የአጭር ርቀት የአየር መከላከያ ስርዓቶች በተለይ ዝቅተኛ ከፍታ የሚበሩ ድሮኖች ወይም ሄሊኮፕተሮችን ለመከላከል የሚያገለግሉ መሆናቸው ይታወቃል። ነገር ግን እነዚህ ስርዓቶች ሁሉንም አይነት የአየር ጥቃቶች ለመከላከል የሚችሉ አይደሉም። ይህ ዘገባ ከወጣ በኋላ የቻይና ውጭ ጉዳይ ሚኒስቴር በጉዳዩ ላይ ምላሽ ሰጥቷል። ሚኒስቴሩ በሰጠው መግለጫ እንዲህ አይነት ዘገባዎች ሙሉ በሙሉ መሰረተ ቢስ ናቸው። ቻይና ሁልጊዜ በአካባቢው ሰላም እንዲሰፍንና ግጭቶች በውይይት እንዲፈቱ ትሰራለች ብሏል። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር እስከዚህ ዜና የተዘጋጀበት ጊዜ ድረስ በሪፖርቱ ላይ ይፋዊ አስተያየት አልሰጠም። ይህ ዘገባ በመካከለኛው ምስራቅ ያለው የጸጥታ ሁኔታና በቀጠናው የኃይል ሚዛን ላይ ውይይት አስነስቷል። ሆኖም የሮይተርስ ዘገባ በምንጮች ላይ የተመሰረተ ሲሆን ቻይና ግን ሪፖርቱን ውድቅ አድርጋለች። በመሆኑም በቀጣይ የሚወጡ ይፋዊ መግለጫዎች ጉዳዮችን በበለጠ ግልጽ ያደርጉታል። እናንተስ ስለዚህ ዘገባ ምን ያስባሉ? አስተያየታችሁን በኮሜንት ጻፉልን። ቪዲዮቹን ከወደዳችኋቸው ላይክ ያድርጉ፣ ለጓደኞቻችሁም ሼር ያድርጉ። ቀጣይ ወቅታዊ ዜናዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። ስለተከታተላችሁን እናመሰግናለን።